የትዕግስት እና የጽናት ዋጋ። ብዙዎቻችን በሕይወታችን ውስጥ ፈጣን ለውጥ እንፈልጋለን። ዛሬ የዘራነውን ዛሬውኑ አጭደን ለመጠቀም እንቸኩላለን። ነገር ግን ታላላቅ ነገሮች ሁሉ ጊዜና ትዕግስት እንደሚጠይቁ እንዘነጋዋለን። ዛሬ አንድ አስደናቂ ታሪክ ላካፍላችሁ። ሕይወታችሁ እና ለነገሮች ያላችሁ እይታ ሙሉ በሙሉ የሚቀይር ድንቅ ታሪክ ነው። አብራችሁን ቆዩ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በአንድ ወቅት በአንድ ትንሽ መንደር ውስጥ የሚኖሩ ሁለት ወጣቶች ነበሩ። ስማቸውም አበበና ቶሎሳ ይባላሉ። ሁለቱም የራሳቸው ሕይወት ለመቀየር እና ስኬታማ ለመሆን ከፍተኛ ጉጉት ነበራቸው። አንድ ቀን አንድ ጠቢብ ሰው ወደ መንደራቸው መጥቶ ለእያንዳንዳቸው አንድ የአበባ ዘር ሰጣቸውና እንዲህ አላቸው፣ ይህንን ዘር ውሰዱ፣ በጥንቃቄ ተንከባክባችሁ እርጩት። ፍሬውን ስታዩ የሕይወት ትልቁን ምስጢር ትረዳላችሁ። ሁለቱም ወጣቶች በደስታ ዘሩን ይዘው ወደ የቤታቸው ሄዱ። መሬቱን አዘጋጅተው ዘሩን ተክለው ውሃ ማጠጣት ጀመሩ። አንድ ሳምንት አለፈ፣ 2 ሳምንት አለፈ። ቶሎሳ በየቀኑ መሬቱን ይመለከታል። ምንም ለውጥ የለም። በትዕግስት ማጣት መሬቱን እየቆፈረ ዘሩ በቀለ አልበቀለ እያለ ማየት ጀመረ። በመጨረሻም በ3ኛው ሳምንት ተስፋ ቆረጠ። ይህ ጠቢብ ሰው የዋሸኝ ይመስለኛል፣ ይሄ የማይረባ ዘር ፍጹም አይበቅልም ብሎ ውሃ ማጠጣቱን አቆመ። አበበ ግን የተለየ ነበር። ምንም እንኳን ከምድር በላይ ምንም አዲስ ነገር ባያይም በየቀኑ ጠዋትና ማታ ውሃ ማጠጣቱን፣ መሬቱን መንከባከቡን አላቆመም። በዙሪያው ያሉ ሰዎች ሁሉ በከንቱ ለምን ጊዜህን ታጠፋለህ እያሉ ይሳለቁበት ነበር። ነገር ግን አበበ በውስጡ ባለው እምነትና ጽናት መጓዙን ቀጠለ። 2 ወራት ካለፈ በኋላ በአበበ የአትክልት ስፍራ ውስጥ ተአምር ተከሰተ። ከምድር ስር ወጥቶ ማደግ የጀመረው ቡቃያ በጥቂት ቀናት ውስጥ ተስፋፍቶ የሚገርም ውብ እና እጅግ ውድ የሆነ አበባ አወጣ። ያ አበባ በመንደሩ ሁሉ ተወዳጅና ውድ ከመሆኑ የተነሳ የአበበን ሕይወት ሙሉ በሙሉ ቀየረው። ቶሎሳ ግን ያንን ሲያይ በጣም አዘነ። የዘሩ ችግር ሳይሆን የራሱ የትዕግስት ማጣት ስራውን እንዳበላሸው ተረዳ። የዘሩ ስር በምድር ውስጥ በደንብ እየጠነከረ የነበረው ያኔ እሱ ተስፋ በቆረጠበት ነበር። ውድ የእስትንፋስ ቻናል ቤተሰቦች፣ የእኛም ሕይወት ልክ እንደዚህ ነው። አሁን እየለፋህበት ያለኸው ነገር፣ የምታነበው መጽሐፍ፣ የምታደርገው ጥረት፣ የምታዳብረው መልካም ልማድ ወዲያውኑ ውጤት ላያሳይህ ይችላል። ለውጡ ከምድር በታች በውስጥህ እየተገነባ ነው። ስለዚህ ዛሬ የምላችሁ በምታደርጉት መልካም ነገር ሁሉ አትሰልቹ፣ ተስፋም አትቁረጡ። ፍሬ የምታፈሩበት ጊዜ በእርግጥ ይመጣል። ይህ ቪዲዮ ከተመቻችሁ ላይክ ማድረጋችሁን አትርሱ። ለሌሎችም እንዲደርስ ሼር አድርጉት። በቀጣይ ቪዲዮ እስከምንገናኝ በሰላም ቆዩኝ።